ጊዜ እንዳልወስድ ወደ ቃሉ ገባና አንድ ቦታ አንብቤ ዛሬ ዘፍጥረት 32 ቁጥር 22 እስከ 32 አንድ 10 ቁጥሮችን አነብና ቀጥ ብለን ወደ እግዚአብሔር ቃል ጸልየን እንገባለን። በዚያችም ሌሊት ተነሳ፣ ሁለቱን ባሪያዎቹን 11ዱንም ልጆቹን ወስዶ ያቦቅን ወንዝ ተሻገረ። ወሰዳቸውም ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ያዕቆብም ግን ለብቻው ቀረ። አይገርምም? የደከመባቸው ንብረቱን ሀብቱን ሁሉ ሂዱ አለ፣ ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውን ባየ ጊዜ የጭኑን ሹሉዳ ነካው። ያዕቆብም የጭኑን ሹሉዳ ሲታገለው ደነዘዘ፣ እንዲህም አለው፣ ሊነጋ አቅላልቷልና ልቀቀኝ። ሊነጋ ነው። ለቤተ ክርስቲያን ሊነጋ ነው። ለፋሚሊው ሊነጋ ነው። ለእኔ ሊነጋ ነው። በእውነት ለሚፈልጉት ቅዱሳን ሊነጋ ነው። እያማጡ ላሉ ሊነጋ ነው። ሊነጋ አቅላልቷልና ልቀቀኝ፣ እርሱም ካልባረከኝ አልለቅም አለው። እንዲህም አለው፣ ስም ማን ነው? እርሱም ያዕቆብ ነኝ። እውነተኛ ንክኪ ስትነካኩ ፕሪቴንድ አታደርጉ፣ አታስመስሉም። አሁን እንደ አባቱ እንደ ይስሐቅ ሊሸውደው አልቻለም። እኔ ኢሳው ነኝ ማለት አልቻለም፣ ማስመሰል አልቻለም። አሁን ማን ነህ አንተ? እኔ ያዕቆብ ነኝ አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል። ከእግዚአብሔርም ከሰውም ጋር ታግለህ አሸንፈሃል። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አይቻለሁና ሰውነቴ ድና ቀረች። የዚያንን ቦታ ስም ጵኒኤል ብሎ ጠራው። አንዳንዶቻችሁ ዛሬ ጵኒኤል ይሆናል፣ መዳን ይሆናል፣ መፈወስ ይሆናል፣ መሻገር ይሆናል፣ መለወጥ ይሆናል። ጵኒኤልንም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህ የእስራኤል ልጆች እስከ ዛሬ ድረስ የወርቹን ሹሉዳ አይበሉም። ያዕቆብም ጭኑን ይዞ የወርቹን ሹሉዳ አደንዝዟልና። የተነካው ያዕቆብ ነው፣ ግን እስካሁን ድረስ በሬ፣ ፍየል፣ በግ ሹሉዳው አይበላም። የመልእክቴ ርዕስ የተነካ አይበላም። እግዚአብሔር ቃል ክብር ሰጥተን እስቲ በቁመን አጭር ጸሎት እንጸልያለን። የሚችል ሰው መቆም የሚችል ሰው ብቻ። የተነካ አይበላም ነው ርዕሴ። እግዚአብሔር የሰጠኝ መልእክት ነው። ጸልያለሁ። ወንድሜ ቴዲ ይህንን ፕሮግራም ሼር እንዳደርጋችሁ በሰጠኝ ጊዜ ሁሉ እየጸለይኩ ነበር። እግዚአብሔር ሆይ ምን ልበል ለሕዝብህ፣ ለአንድም ለሁለትም ሰው ይልቁንም ደግሞ ቤተ ክርስቲያን ለምትላት ለአንጾኪያ ምን ልበል ስል የተነካ አይበላም። አባት ሆይ ቃልህ ሰማይን ደግፏል። ቃልህ ምድርን አጽንቷል። ቃልህ የሌለውን ወደ መኖር አምጥቷል። ቃልህ የሞተውን ቀስቅሷል። ቃልህ እነ ጳውሎስ በሰባራ ጣውላ አይደለም የተሻገሩት፣ የተባለላቸው ስፍራ ወጀቡን፣ ማዕበሉን፣ ጨለማውን፣ ሞትንና እነሆ ክፋትን አልፈው የደረሱት፣ ነዳፊውን አልፈው አንተ ያልክበት ስፍራ የደረሱት በሰባራ ጣውላ ሳይሆን በቅዱስ ቃል ነው። ሕያው ቃል፣ የሚያሻግር ቃል፣ አንተ ለምትወዳቸው የምትሰጠው ብር ወርቅ አይደለም። ሕያው ቃል፣ የሚያሻግር ቃል፣ ዘመን ተሻጋሪ ቃል፣ ዘመንን አሻጋሪ ቃል። እግዚአብሔር ሆይ ዛሬ በመንፈስ ወደ ልባችን እንድትወረውረው ዛሬ ጸልያለሁ። ቃልን የሚጠላ በቃል እውነት ላይ የሚቃወም በተጻራሪ የሚወጣ ክፉ ሁሉ
ጉልበቱ እንደ ሰም የቀለጠ ይሁን። ጌታ ሆይ በዚህ ስፍራ ምሕረት ስላለ፣ ሞገስ ስላለ፣ ደስታ ስላለ፣ ሰላም ስላለ፣ የእምነት መንፈስ ስላለ፣ የክርስቶስ መንፈስ ስላለ፣ አርነት ስላለ፣ የተከፈተ ሰማይ ስላለ እናመሰግናለን። ባሪያህ እንደተናገርከኝ ልክ እግዚአብሔር ሆይ እንዳስተላልፍ እንድታግዘኝ ጸልያለሁ። መንፈስ ብቻ በዚህ ቦታ ይናገር። ደግሞ ለሕዝብህ እግዚአብሔር ሆይ የሚሰሙበትን የልቦና ጆሮ እንድሰጣቸው በኢየሱስ ስም ጸልያለሁ። እዚህ ቦታ ላይ ኢየሱስ ይንገስ። እናመሰግንሃለን። ክብር ሁሉ ለገናናው ለጌታ ለታረደው በግ ለኢየሱስ ክርስቶስ ከዘላለም እስከ ለዘላለም ለእርሱ ብቻ ይሁን። አሜን ያለ ሰው በእልልታ በጭብጨባ እግዚአብሔርን አክብሮ ይቀመጣል። ሃሌሉያ! ጌታ ያክብራችሁ። ተቀመጡ። ርዕሱ ምንድን ነው ያልኩት? ሲያጠገባህ ያለውን ሰው የተነካ አይበላም። ያዕቆብ ከብዙ ድካምና ከብዙ መውጣት ከብዙ ጥረት በኋላ ያዕቆብ ከፊቱ ኢሳው አለ። ይሄ ቃል ከመምጣቱ በፊት ከፊቱ ከዚህ በፊት ነው ይሄ ቃል የመጣለት። ከፊቱ ግን አንድ ቀን ቀደም ብሎ ኢሳው አለ። ያስፈራራዋል። ምክንያቱም እንትኑን በልቷል፣ ብኩርናውን በልቶበታል፣ ቀይሮበታል። በሚበላ በሚጠፋ ከንቱ ነገር ዘላለማውን ነገር ወሰደበት እና በዛቻና በበቀል የሚፈራው ወንድሙ አለ ከፊቱ። ከኋላ ደግሞ ላባ አለ። አንድ ጊዜ የሚስቶች ጉዳይ፣ የትዳር ጉዳይ፣ አንድ ጊዜ ደግሞ የደሞዝ ጉዳይ እየተቀያየረበት፣ አንድ ጊዜ ደግሞ እነዚህ ነጠቋቆች ጥቋቁሮች የኔ ናቸው፣ ነጮች የኔ ናቸው በሚል በበጎች ጉዳይ ትግል የነበረበት ከኋላ ሂስትሪ አለ። በመሃል ሆኖ እግዚአብሔር ይህን ሰው ተገናኘ። ብዙ ጊዜ መታገል ሲባል ነው ከእግዚአብሔር ጋር ማን ነው እንኳን ያዕቆብ ተውትና ሜትር ከ80 የማይሞላ ማን ነው ከእግዚአብሔር ጋር የሚታገለው? የዛሬ 10 ምናምን ዓመት በፊት አዲስ አበባ ላይ ለአገልጋዮች ስልጠና ተብሎ ከሳውዝ አፍሪካ የመጣ አንድ ነጭ አገልጋይ እንዲያውም ሲታገሉ ያዕቆብ በቃ ተቦቅሶ በቃ አይኑ ሁሉ አባብጧል ምናምን አለ ሲያስተምር ማለት ነው። እና በቃ ሰው የተገለጠለትን ያህል ነው የሚያስተምረው። ማንም በተገለጠለት ልክ ይመላለስ ነው። ግን ይህን ቃል ቆየሁና ሳስብ how come ሰው ከእግዚአብሔር አምላክ ጋር እንዴት አድርጎ ነው የሚቧቀሰው? ይሄ ግን ምን መሰላችሁ? ከእግዚአብሔር ጋር መገናኘት ነው፣ መነካካት ነው። ያዕቆብ የሰበሰበው ልጆች በሙሉ በጎች፣ ግመሎች፣ አህዮች ምናምን ሁሉ ጠብ አላለለትም። እውነተኛ በረከት አይደለም። 11 ልጆች ሚስቶቹን በሙሉ ሁሉ በቃ ይሻገራል። ደከምኩ አለ። 20 ዓመት ሙሉ የደከመበትን ሁሉ ሂድ ተሻገራል። ብቻውን ቀረ። ከዚህ ስብከት ወይም ከዚህ ትምህርት በኋላ እያንዳንዱ ሰው በእግዚአብሔር ለመነካት እውነተኛ የልብ መከፈትና ጥማት ይሆንለታል። አሜን። የደከመ ህይወት፣ እጅ የሚል ህይወት፣ አዙሪት የሞላበት ህይወት፣ ፈቀቅ የማይል ህይወት ዛሬ በኢየሱስ ስም ከላያችን ላይ ይሰበራል እና እግዚአብሔር በሚገርም መነካት ይነካችኋል። አሜን። ይሄን ሁሉ አሻገርና ምን ታደርግ ነው? ጨልሟል እኮ ማታ ነው እኮ አይመችም፣ የሚያስፈራ ግን ግድ የለም የምፈልገው አምላክ አለ። የአባቶች አምላክ፣ የአብርሃም የይስሐቅ አምላክ የጠራኝ አበዛሃለሁ ብሎ የተናገረ ብቻዬን ሳለሁ እጅግ በትር ብቻ ይዤ መጥቼ ግን አበዛሃለሁ እንዳለ እንደዚህ አበዛኝ አምላክ። እሱ ጋራ መነካካት አለብኝ። ከሱ ጋራ እነሆ ጊዜ ማሳለፍ አለብኝ። ጥቂቱን ጊዜ ብቻችሁን ይፈልጋችኋል። ጥቂት ጊዜ ሁሉን ነገር ጥላችሁ የደከማችሁ የምትመኙትንም ሁሉ ትታችሁ የምትፈልጉትንም ጌታ ሆይ እንዲህ ብታደርግ ምትል የትዳሬ፣ የቤቴ፣ የልጆቼ፣ የአገልግሎቴ እሱንም ተውት። እግዚአብሔር ብቻችሁን ይፈልጋችኋል። አሜን። እሱን ጥላችሁት የምትሄዱት ነው። አንድ እውነት አለ። የሆነ sometimes some point ላይ ሳትወዱ በግድ በቃ ምንም ማድረግ አልችልም ብላችሁ ቻው የምትሉበት ጊዜ አለ። ያ ሳይመጣ ከወዲሁ ግን ለእግዚአብሔር ጊዜ ስጡት።
ከእግዚአብሔር ጋር እየተነካካን እናገልግል። አሜን። ፍሬሽ የሆነ ተች ኢንካውንተር ዊዝ ጂሰስ። አሻግረው ብራዘር፣ አህያውንም አሻግረው፣ ግመሉንም አሻግረው፣ ያደከመህንም ልጆችንም አሻግር፣ ሚስቶችንም አሻግር። ሚስት ኢየሱስ አትሆንም። ከብቶች ኢየሱስን አይተኩም። ግመሎች፣ የግመሎች ብዛት፣ የግመሎች ግሳት፣ የበሬዎች ግሳት ኢየሱስን አይተኩም። አሜን። ይሄ ገባው ያዕቆብ። ስለዚህ አሻገረና ብቻውን። ወገኖቼ እውነተኛ ጥማት፣ እውነተኛ ረሃብ፣ እውነተኛ ደግመናል። ኃይል ያስፈልገናል። ታድሶ ያስፈልገናል። የጠዋቱ ፍቅር ያስፈልገናል። የጠዋቱ ትጋት ያስፈልገናል። የጠዋቱ ረሃብ ያስፈልገናል። እውነተኛ መነካካት ያስፈልገናል። ለመድኃኒት እንድትሆኑ በስማችሁ እግዚአብሔር እንዲጠራ ታላላቅ ነገር በምድሪቱ ላይ እንዲያደርግ እናንተና ዘሮቻችሁ ቀጣይ ጄኔሬሽኑ እግዚአብሔር እንድታገለግሉ የተነካ ሰው እግዚአብሔር ይፈልጋል። እና ከእግዚአብሔር ጋር ቆዩ። በቃ ከእግዚአብሔር ጋር ብዙ ትግል አሳልፏል። ይሄኛው ትግል ግን የተለየ ነው። አጠገብ ያለውን ሰው ይሄኛው ትግል የተለየ ነው በለው። ከእግዚአብሔር ጋር ትግል ማለት ቦክስ አይደለም። በቃ ከእግዚአብሔር ጋር የምታሳልፈው እግዚአብሔር ሆይ ንካኝ፣ ለትውልድ የሚሆን ምልክት በላይ ላይ አስቀምጥ፣ ክብርህን አስቀምጥ፣ መንፈስህን አስቀምጥ፣ ጸጋህን አስቀምጥ በእኔ ላይ። ቻለም ወገኖችም 100 አትሞላ። በቀዳዳ በርሜል ላይ ውሃ መጨመር ያህል ነው። ዝም ብላችሁ ትመላለሳላችሁ። ስትጨምሩ እሱ እያፈሰሰ ነው። እውነተኛ ሙላት ኢየሱስ ነው። እውነተኛ እርካታ ኢየሱስ ነው። እውነተኛ ጥጋብ ኢየሱስ ነው። እውነተኛ ደስታ ኢየሱስ ነው። የዘላለም ደስታ ሙቀታችሁ ወገኖቼ ሆይ ድፍረታችሁ የማይታወቀውን ነገር በድፍረት ለመግባት ምርኩዛችሁ ኢየሱስ ነው። ከማይታለፍ ጠንካራ ባርነት ያወጣችሁ ኢየሱስ ነው። እስር ቤቱን ያሳለፋችሁ ኢየሱስ ነው። መከራውን ያሳለፋችሁ ኢየሱስ ነው። የማታልፉትን የህይወት ምዕራፍ ያሳለፈ ማይከፈተውን ደጅ እየከፈተ ኢየሱስ ነው። እና ልቀቀኝ አለው። አልለቅም። ዱ ሳምቲንግ የሆነ ነገር አርግ። ልቀቀኝ፣ አልለቅም። ማን ነው በሌሊት ተነስቶ እንቅልፉን መስዋዕት የሚያደርግ ፕሌዠሩን መስዋዕት የሚያደርግ? ረሃብተኛ ኢየሱስ 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 የሚል ጥማተኛ ኢየሱስ የጠማው ኢየሱስ የተራበው አልለቅም ማለት። ዛሬ በኢየሱስ ስም በዚህ ትንቢታዊ ቃል እነግራችኋለሁ። በኢየሱስ ስም ሌሊታችሁ ሊነጋ አቅላልቷል። አሜን ሃሌሉያ። አቅላልቷል ምን ማለት ነው? ሊነጋ ነው። አሜን። ጨለማው በኢየሱስ ስም ሊያልፍ ነው። አሜን ሃሌሉያ። በኢየሱስ ስም ሊነጋ ነው። አጠገብ ያለውን ሰው እንዲህ በለው፣ ሊነጋ አቅላልቷል በለው። ጸሎት ሊመለስ ነው። እንባህ ሊታበስ ነው። ለምድር ያነባኸው፣ ለቤተሰብ ያነባኸው፣ ለቤተ ክርስቲያን ያነባኸው ሊመለስ ነው። ንጋት እየመጣ ነው በለው። ጨለማው አልፏል። ንክኪ ይፈልጋል ግን ንክኪ ከእግዚአብሔር ጋር። አንዳንድ ሚስቶች የተባረኩ ሚስቶች አሉ። አልጋ ላይ ባላቸውን በቃ ሲተኛ ቀስ ብለው ይወርዱና በርከክ ይላሉ። አንዳንድ ባሮችም የተባረኩ አሉ። ሚስቶቻቸው ሲተኙ እንዳይረብሹ ቀስ ብለው ሹልኪልና ከኢየሱስ ጋር ኢየሱስ እግር ላይ ይንበረከካሉ፣ ያነባሉ፣ ይዘምራሉ። ኢየሱስዬ ውድ ነህ፣ ናፍቆቴ ነህ፣ ረሃቤ ነህ፣ ጥጋቤ ነህ፣ ደስታዬ ነህ፣ ሰላሜ ነህ፣ መድኃኒቴ ነህ፣ ብርሃኔ ነህ፣ አለኝታዬ ነህ፣ ተስፋዬ ነህ፣ ምርኩዜ ነህ፣ ዘመኑን የምሻገርብህ አንተ እውነተኛ ምርኩዜ ነህ፣ ዋስትናዬ ነህ፣ ሕይወቴ ነህ፣ አርነቴ ነህ፣ ፈዋሼ ነህ፣ ሐኪሜ ነህ፣ ዶክተሬ ነህ ይላሉ። አሜን ማርጋ መነካካት። አንተ ስትነካ ያንተ የሆነው ነገር አይበላም። አሜን አሜን ይባላል። አሜን። የሚነካኩ ሰዎች እውነተኛ ሰዎች ናቸው። በትላንት ማንነታቸው አያፍሩ።
ትላንት ያዕቆብ አጭበርባሪ ነበረ። ትላንት ያዕቆብ ወገኖች ሆይ የሚያፍርበት ብዙ የላይፍ ስታይል ነበረ። ዛሬ ግን እግዚአብሔር ፊት ማነስ ሲባል የትላንቱ ነው። ያዕቆብ ነኝ። በትላንት አትፈር በለው። አትፈር። የእግዚአብሔር የክብሩ መገለጫ ነው። የትላንት ጉድለት፣ የትላንት ድካም ነው። በጣም የሚገርማችሁ እግዚአብሔር ስሙን ከለወጠው በኋላ እኮ እስራኤል አሸናፊ ነህ፣ ከሰውም ከእግዚአብሔርም ጋር ተጣልተህ አሸናፊ ነህ፣ ስለዚህ እስራኤል ትባላለህ፣ ከዚህ በኋላ ያዕቆብ አትባልም ካለው በኋላ ኢሳይያስን መጽሐፍ ስታነቡ ያዕቆብ ይሏል። አንተ ትል የትላንቱን እያስታወሱ አንተ ደካማ፣ ነገር ግን እንደ ባለ ጥርስ መያዣ ይህን ተራራውን ትሄድበታለህ፣ ትወቃዋለህ። ሃሌሉያ። ተራራውን ትል የሚመስል ለምን ተቀይሯል? እንዳትታበዩ ይሆናል። ጉልበት ያመጣው፣ አቅም ያመጣው፣ ጥበብ ያመጣው፣ ትምህርት ያመጣው እንዳትሉ ይሆናል። አሸናፊ። ሃሌሉያ። ያቦቅን ጵኒኤልን ከተሻገረ በኋላ መንጋት ብቻ አይደለም፣ ፀሐይ ወጣችለት። ዛሬ ፀሐይ ይወጣል። ከተማችን ላይ ፀሐይ ይወጣል። ምድራችን ላይ ፀሐይ ይወጣል። እንደ ጨለማ አይቀርም። ለቤተ ክርስቲያን ፀሐይ ይወጣል። ፀሐያችን ክርስቶስ ነው። ሙቀታችን ክርስቶስ ነው። ድምቀታችን ክርስቶስ ነው። ብርሃናችን ክርስቶስ ነው። የተነካኩ ሰዎች የሚወጣላቸው ፀሐይ አለ። የስዊድን የኤሌክትሪክ መስሪያ ቤት አይደለም። የኛ ሙቀት ኢየሱስ ነው። የኛ ፀሐይ ኢየሱስ ነው። እግዚአብሔርን ፊት ለፊት አይቼዋለሁና ሰውነቴ ድና ቀረ። እያነከሰ ነው ሰውዬ፣ እያነከሰ ነው እያለ ምን አለ? ሰውነቴ ድኖ ቀረ። የውስጥ ጥያቄ ነበረበት፣ ቁስለት ነበረበት። ወገኖቼ ወይ ጥያቄ ተሸክሞ ማገልገል ይቻላል። ጥያቄ ተሸክሞ መዘመር ይቻላል። ጥያቄ ተሸክሞ መተንበይ ይቻላል። ጥያቄ ተሸክሞ ማስተማር ይቻላል። ወገኖቼ ሆይ ጥያቄያችሁ ግን ተፈውሶ እያነከሳችሁ ድኜ ቀርቻለሁ ግን እውነተኛ ድነት መሆን ደግሞ አለ። አሜን። እውነተኛ ፈውስ ደግሞ አለ። እውነተኛ ነፃ መውጣት አለ። እግዚአብሔር ጋር ስትነካኩ ዛሬ እግዚአብሔር ጋር መነካካት ይሆናል። አሜን። አጠገባችሁ ያለውን ሰው ዛሬ ነገርህ ይነካል በለው። ያንዳንድ ሰው ትዳሩ ይነካል። ያንዳንድ ሰው ልጆቹ ይነካሉ። ያንዳንድ ሰው ጤናው ይነካል። ያንዳንድ ሰው ኢኮኖሚው ይነካል። ያንዳንድ ሰው አገልግሎቱ ይነካል። ብቻ ዛሬ መነካካት ይሆናል። ስትነካካ እግዚአብሔር እንዲህ ይላል፣ የተነካው አይበላም። አሜን። የተነካው እኮ ፍየሉ አይደለም፣ በጉ አይደለም፣ ኮርማው አይደለም። የተነካው ያዕቆብ ነው። አጠገብ ያለውን ሰው በለው እስኪ፣ እኔ እንዲህ ማለት እወዳለሁ። እስኪ የተነካው እኮ ያዕቆብ ነው በለው። ብራዘር በልልኝ። አንተ ስትነካ ኤርትራ ላይ ያሉ ቤተሰቦቼ፣ አሜሪካ ያሉ፣ ኢትዮጵያ ያሉ፣ ጀርመን ያሉ፣ ካናዳ ያሉ የተነካው አንተ ነህ። እግዚአብሔር ግን በአንተ ምክንያት ሌሎች አይበሉም ይላል። አሜን ይባላል። ባካችሁ የገባው ሰው ካለ ለጌታ ለምን አያጨበጭብ? ፕሬዝ ጋድ። አሜን። የተነካ አይበላም። እርግጠኛ ሆኜ ነው የምነግራችሁ፣ የተነካ ሰው አይበላም። የተነካ በእግዚአብሔር የተነካ በእውነት የተነካ ሳይነኩ ማገልገል ይቻላል። ሳይነኩ መተንበይ ይቻላል። ሳይነኩ ብዙ ነገር ማድረግ ይቻላል። ግን ከተነካችሁ አትበሉ። አሜን። አገልግሎታችንን ዛሬ እግዚአብሔር ይነካል። አሜን አሜን ይባላል። አሜን በኢየሱስ። ዳንኤል፣ ሲድራቅ፣ ሚሳቅ፣ አብዲናጎ ተነክተዋል። ዳንኤል ተነክቷል። ስለተነካ የመንግስታት የነገስታት እንዳታመልኩ እንዳትጸልዩ የሚል አዋጅ ጸሎቱን አላቆመው። ተነክቷል። የተነካ ሰው
ስለዚህ በቃ እነዚያ ጠላቶቹ በዚህና በዚያ ብለው የሆነ ነገር አገኙበት። የሆነ ነገር ያገኙበት ሌላ ምንም አይደለም፣ የተነካበትን ጉዳይ ነው። በአምላኩ ጉዳይ ነው ያገኙት። ስለዚህ ሰርከስ አንበሶች አይደሉም፣ ሕያው የሆኑ አንበሶች የሚባሉ እንደ ቀስት የሚለጠጡ ገና ከጉድጓዱ አፋፍ ላይ የሚቀልቡ ብርቱ አንበሶች፣ ጥርስ ያላቸው፣ ጥፍራቸው አንቆ የሚገድል ደም የሚጠጡ ዳንኤልን ሲወረውሩት ግን ዳንኤልን መንካት አልቻሉ። ምንድነው ሪዝኑ ብላችሁ ጠይቃችሁ ከሆነ ስለተነካ። በልጅነት አእምሮ ዳንኤል መልአኩን ልኮ እግዚአብሔር አዳነው ሲባል በቃ መልአኩ እጁን ዘርግቶ ያለውን አፍ እንዲህ አድርጎ የዘጋ ይመስለኛል። ለመልአክ ቀላል ነው ምንም ማለት። እንዲህ ከአንበሳው ጋር አይታገልም። አብሮ ገብቶ በቃ አፒታይቱን መቀየር። አንበሳ የሚበላው ስጋ ነው፣ ካርኒቨረስ ነው አይደል? ወደ ሀርቢቨረስ መቀየር ነው። ቆስጣና ቅጠላ ቅጠል። ዳንኤል ሲመጣ ቆስጣ የመጣ ነው እንጂ ጎመን የመጣ ነው እንጂ ስጋ ያለበስ የመጣ ሰው አይደለም አድርጎ ያሰቡ። ስለዚህ ከመብላት ይልቅ አሞቀው። ምንድነው ሴክሬቱ ስትሉኝ፣ ተነክቷል። የተነካ ሰው ነው የመጣው። በጌታ በኢየሱስ ስም ቀጣይ ዘመናችሁ አይበላም፣ ልጆቻችሁ አይበሉም። ይሄ ሰው እግዚአብሔርን ለማምለክ ለእግዚአብሔር ለመንበርከክ ተነክቷል። ዝማሪያችን ከባድም የሆነው ስንነካ ነው። ስብከቶቻችን፣ አምልኳችን፣ እልልታችን፣ አስተዳደራችን፣ መጋቢነታችን ወገኖች ሆይ መዓዛ ያለው የተነካ ሰው ነው። እኔ ይህንን ቃል ጌታ ሲነግረኝ እባክህ እኔ ንካኝ፣ በደንብ አድርገህ ንካኝ እባክህ፣ ብዙ እንደተነካሁ እየተሰማኝ አይደለምና ንካኝ። ቀጣይ ዘመኔ ያንተ ይሁን፣ ቀጣይ አገልግሎቴ ያንተ ይሁን፣ ልጆቼ ያንተ ይሁኑ፣ ትዳሬ ያንተ ይሁን። ቀጣይ ያለው በዚህ ስጋ ምኖረው ኑሮ ያንተ ይሁን። እውነተኛ አነካክ። አሜን ይባላል። ዳንኤል ተወረወረ፣ አልተበላም። ለምን? ተነክቷል። እግዚአብሔር ነክቶታል። ከሱ ውጭ መኖር አይችልም። ከኢየሱስ ውጭ መኖር አትችሉም። እሱ እውነተኛ ኦክሲጅናችሁ ነው። እሱ ድምቀታችሁ ነው። እሱ ህይወታችሁ ነው። እሱ የህይወት እንጀራ ነው። እሱ የህይወት ወንዝ ነው። መጠጣችሁ ነው። እሱ ተስፋችሁ ነው። እሱ ክብራችሁ ነው። እሱ ዝናችሁ ነው። እሱ አለኝ የምትሉት ሀብታችሁ ነው። ከሱ ውጭ አይቻልም። ይሄ ገብቶታል። ዳንኤል ገብቶታል። እና ንጉሱ ሲመጣ በጣም እየገረመኝ ነበረ። ዳንኤል አለ አንበሳ ጉድጓድ ውስጥ ሰው ከቶ ዳንኤል ብሎ ራሱ መጣራት እብደት ነው አይደል? አንበሳ ጉድጓድ፣ ሕያው አንበሳ ጉድጓድ ውስጥ ከቶ በሌሊት እንቅልፍ አቃተው መተኛትና፣ የተነካን ሰው ነክተህ እንቅልፍ መተኛት አትችልም በለው አጠገብ ያለው ሰው። የተነካን ሰው ነክተህ እንቅልፍ መተኛት አትችልም። በቃ ቢለው ቢገላበት ከዛ ካባውን ምናምን ለብሶ እንዲህ እያለ ሄደ። ዳንኤል ምን አለመደንገጡ ራሱ ከታችሁ ከአንበሶች አጠገብ አንበሶችን ተንተርሱ ሙቆት ንጉሥ ሆይ ያለ ሺህ ዓመት ንጉሥ። ሃሌሉያ! በጣም የሚገርም። እኔ ይሄ ንጉሥ ራሱ የዳንኤል አምላክ በደንብ የገባው ይመስለኛል እንጂ ጉድጓድ ውስጥ አንበሳን ከተህ ሂደህ ከሰዓታት በኋላ እንትና ሆይ ማለት አትችልም። ከዚያ ንጉሱ እንዲህ አለው፣ ሁልጊዜ የምታመልከው፣ ሁልጊዜ ኢየሱስ ኢየሱስ የምትልለት፣ ሁልጊዜ ባዝላ ኢየሱስ፣ በመከራ ውስጥ ኢየሱስ፣ ሲሞላ ኢየሱስ፣ ሲጎድል ኢየሱስ፣ በተድላ ኢየሱስ፣ ሲያምህ ኢየሱስ፣ በጤንነት ኢየሱስ፣ ከፍታ ላይ ኢየሱስ፣ ሸለቆ ውስጥ ኢየሱስ፣ ሁልጊዜ ኢየሱስ ኢየሱስ የምትለው አምላክ ሊታደግህ ተችሎታልን? አዎ ንጉሥ ሆይ ይችላል። እስቲ ይችላል በሉ።
በደንብ ይችላል በሉ። ይችላል እንደገና ይችላል በሉ። ይችላል መታደግ ይችላል። ኃይል እጅ ውስጥ ነው ያለው። አቅም እጅ ውስጥ ነው ያለው። ያድናል፣ ይታደጋል፣ ይፈውሳል፣ ያስመልጣል፣ ይባርካል፣ ታሪክ ይቀይራል። ደግሞ ባይሆንም እሱ አምላክ ነው። አሜን። እነ ሲድራቅ እነ ሚሳቅ እና አብደናጎን እኮ እዚያ ውስጥ ሊከቷቸው የነበሩ ቦዲጋርዲዎችን እሳቱ አድርጎ ነው የበላቸው። እነሱ ግን አልተበሉም። ለምን? ተነክተዋል። አነካካቸው ልዩ ነው። ስም አሉት ያድነናል። ግን ባያድነን እንዲህ አይነት አነካክ በኢየሱስ ስም ዛሬ እግዚአብሔር በእውነት ልባርካችሁ። እግዚአብሔር በዚህ መንፈስ በኢየሱስ ስም ሕይወታችሁን ይንካው። ሲያበላ ሲያጠጣ አይደለም፣ የሆነ መኪና ሲሰጥ አይደለም፣ ትዳር ሲሰጥ ልጅ ሲሰጥ ብቻ ባይሰጥም የምንበረከከው ጉልበታችን የሚታጠፈው የምንሰግድለት ለሰማይና ለምድር ባለቤት ለሕያው እግዚአብሔር ለእርሱ ብቻ ነው። ሌላ አምላክ የለም። What kind of encounter? ምን አይነት የጠለቀ መነካት ነው? ሲያበላ ብቻማ ሃሌሉያ ማንም ይችላል። የሆነ ነገር ሲሆን ሃሌሉያ በቃ ወንበር እስኪሰበር በቃ ወዲና በቃ ሃሌሉያ በቃ እንሂድ ወደ ቸርች እሺ ምናምን የሆነ ነገር ሆኗል። ብራዘር ስትነካ ባይሆንም ያው ነህ። አሜን አሜን ይባላል። አሁንም ፊትህ ድምቀትህ ኢየሱስ፣ ድምጽህ ኢየሱስ። ማይካ እነዚህ ሰዎች እኮ ወደው አይደለም። ሂዱ እናንተም ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም አላቸው። እንዴ ይሄ ሰው የሚያስጨንቅ ንግግር ተናገረ። የሴን ሰው ስጋ እንዴት እንበላለን ደሙንስ እንዴት እንጠጣለን አሉ ያልገባቸው። ስለዚህ ታምራት አይተው ድንቅ አይተው አጋንንት ሲያስወጣ አይተው የተከተሉት ሁሉ በገፍ ተመለሱ። ዞር አለና ኢየሱስ እናንተስ አለ ያው እንገዱን ጨካ ያርክላችሁ። ጴጥሮስ መጣና ኖ ጌታ ሆይ ኖ የሚሄዱበት ጠፍቷቸው አይደለም። ወደ አሳ እንትኑም ወደዚያ ወደ ቀራጩም ምናም ወደ ፖለቲካም ከፖለቲካ የመጣ ሁሉም ወደ መጣበት ይሄዳል። መሄጃ አጣው አይደለም። ግን አንተ ዘንድ የሕይወት ቃል አለ። ቃል ብቻ አይደለም፣ ስብከት ብቻ አይደለም፣ ሕይወት አለበት፣ ክብር አለ። የተለየ ነገር ቀምሰናል። ካንተ ወደ ማን እንሄዳለን? አሜን ይባላል። ካንተ ወደ ማን እንሄዳለን? አንተ ጋር ክብር አለ፣ አንተ ጋር ብርሃን አለ፣ አንተ ጋር የዘላለም ተስፋ አለ፣ አንተ ጋር ሕይወት አለ፣ ኃይል አለ፣ ፍቅር አለ፣ ጸጋ አለ። እንዲያው የተቀበልክበትን ፍቅር እኔን ወደ ጉያ ያስገባህበትን ጸጋ ስመለከት ካንተ ውጭ ወዴት እሄዳለሁ? ሲመች ብቻ አይደለም የተነካ ሰው የምር ስትነኩ ሲመች ብቻ አይደለም። ሲመችማ ማንም ያደርገዋል። እዚህ ሀገር ትንሽ ግራ እየተጋባው ያለው ሰው ሲመቸው ብቻ ነው እግዚአብሔርን የሚያገለግለው። ሲመች የተነካ ሰው እነንትናን የገደለ እሳት በእነዚህ ሰዎች ላይ ኃይል አልነበረውም ይላል። እነ ናቡከደነጾር ነው ከሰዓቱ በኋላ ሆነው በቃ ሊዝናኑ በእነሱ መቃጠል ሊስቁ እግራቸውን አጣጥፈው ተቀምጠው ከዚያ የገባው 3 ሰው ናቸው። 4ኛ ሰው ግን እናያለን። ደነገጡ፣ ወገባቸው ተፈታ፣ ፊታቸው ጠቆረ። እንደዚህ አሉ፣ እናንተ የልዑል አምላክ ባሪያዎች ሆይ ሲድራቅ ሚሳቅ አብደናጎ ኑ ውጡ። እኔ ብሆን እንዳስገባኸኝ አናውጣኝ ነበር የምለው። እነሱ ግን በጣም ትሁት ሰው። የተነካ ሰው ትሁት እኮ ነው። አጠገብ ያለው የተነካ ሰው ትሁት ነው። ና ውጡ ሲሉ እሺ ንጉሥ ሆይ ብለው ወጡ። ምንም እኮ ጨርቃቸው ምንም ሽታ የለውም። የተፈታው የታሰሩበት እስራት ብቻ ነው። እና መጽሐፍ ቅዱስ እንደዚህ ይላል፣ እሳቱ በእነዚያ ሰዎች ላይ ኃይል እንደሌለው ራሳቸው ተመለከቱ ይላል። እነ ናቡከደነጾር ጠላትህ ያያል፣ አንተ ላይ እንትናን የገደለ አንተ ላይ ኃይል የለውም።
እንትናን አንገት ያስደፋ አንተ ላይ ኃይል የለም። what the reason? ምክንያቱ አንድ ነው። አንተ ተነክተሃል። አጠገብ ያለውን ሰው ተነክተሃል በለው። ስትነካ በለው። እሳቱ ባንተ ላይ፣ ችግሩ ባንተ ላይ፣ መከራው ባንተ ላይ፣ ስደቱ ባንተ ላይ፣ ብቸኝነቱ ባንተ ላይ ኃይል የለውም። አሜን። ኃይል የለውም። ኃይል አልባ ነው። ተነካው። ደግሞ ጌታ እኮ የሚገርም ነው። ገና እሳቱ ሊገቡ ሲሉ እኮ ላፍ አድርጎ ማዳን ይችል ነበራል። ከተነካ ግባ፣ ምንም አትሆን። አሜን። አሜን። ሃሌሉያ። አሜን። የተነካ ሰው ሜሴጅ ስለሆነ ትምህርትና ስብከት የሆነ ጥቅስ እየጠቀስኩ ብዙ ልናገር አስቤ ነበር፣ ግን ውስጥ ያልፈቀደልኝ። የተነካ ሰው ግን አይበላም። አሳ ከውሃ ውጭ እንደማይኖር እኛ ከመንፈስ ውስጥ ወጥተን የትም መኖር አንችልም። ከኢየሱስ ወዴት እንኖራለን? ለምንድን ነው አሳ ከውሃ በወጣ ጊዜ ያጣጣረ ቀጥሎ ደግሞ የሚሞተው? ለምንድን ነው? ለምንድን ነው ሲባል የመጣው ከየት ነው? ከውሃ ነው። እግዚአብሔር ዘፍጥረት 1 እና 2 ሄዳችሁ ስታጠኑ ውሃን በየወገኑ በሰማይ የሚበሩ አዋፍትንና በባህር ውስጥ የሚኖሩ ፍጥረታትን አውጪ ተባለች እና በየወገኑ እንደተባለችው አሳ ምንም እንትኑ ምናምን ውሃ ውስጥ ያለው ሁሉ ወጣይ። ምድር ደግሞ የሚገርመው ቃል ምድርን እንዲህ አላት፣ ምድር ሆይ አለ በየወገኑ እንስሳትን ከሆድሽ ውስጥ አውጪ ያለ። ከዚያ ምድርም በውስጧ አንበሳ፣ ድብ፣ በሬ፣ ላም፣ አህያ በምድር ላይ የምታዩቸውን እንስሳት ምድር ሆድ ውስጥ ነበር። እግዚአብሔር ቃል አወጣና በየወገኑ አውጪ ሲል ወጡ። ስለዚህ ሁሉም ወደ መጣበት ነው የሚመለሰው። እኛ ደግሞ የሰው ልጆች በእግዚአብሔር መልክና አምሳል እግዚአብሔር ከምድር አፈር አበጅቶ የሰው ልጅ እፍ አለበት፣ ሕያው እስትንፋስ ያለውም ሰው ሆነ ይላል እና የመጣ ነው ከእግዚአብሔር ነው፣ የወጣ ነው ከእግዚአብሔር ነው። ስለዚህ ሕይወት የሚኖረን ከመጣንበት ተመልሰን ስንገባ ነው። ያለ ክርስቶስ ሕይወት የለም፣ ደስታ የለም። አሳ ለ3 ደቂቃ ከባህር ውስጥ ብታወጡት እየተንፈራገጠ ሱነር ኦር ሌተር ቆይቶም ይሁን በቶሎ ይሞታል። ወገኖች ሆይ ክርስትና ከኢየሱስ ውጭ፣ ከመንፈስ ውጭ፣ ከጸጋ ውጭ፣ ከክብሩ ውጭ አይቻልም። መንፈስ ቅዱስ አዘማተረው ፋክት መንፈስ ቅዱስ የሌለበት ቤተክርስቲያን ሕያው አይደለችም። አገልግሎታችን ላይ፣ ራያችን ላይ፣ ስብከታችን ላይ፣ ትምህርቶቻችን ላይ፣ ህብረታችን ላይ፣ ግንኙነቶቻችን ሁሉ ላይ መንፈስ ቅዱስ የተሰጠን ለውበታችን ነው። አሜን። ጉልበታም እንድንሆን ነው። አሜን። እንዲያምርብን ነው። አሳ የሚያምርበት ባህር ውስጥ ነው። ሲዋኝ ግሎሪየስ ነው። ከዚያ ስትዋጡት ግን ምንም ውበት የለውም። ጥማታችሁ እንዴት ነው? ዳዊት ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ አንተን አለች። መዝሙር 42 ቁጥር 1 ላይ ወገኖቼ ለመነካት መጠማት አለብን። ፍቅሩን አስቡ። የተመታውን ኢየሱስን አስቡ። የተገረፈውን ኢየሱስ አስቡ። ስለኛ የታረደውን ኢየሱስን አስቡ። ሐዋርያው ዮሐንስ ስለ ኢየሱስ ሲናገር በመታረድ ላይ ያለን በግ አድርጎ ነው ፊገራቲቭሊ ያስቀመጠው። ሲናገረው ምን አለ? የታረደውን በግ አለ። እንደ በግ ነው የታረደው። አስቡ። እሱ ርዕሳችሁ ይሁን፣ እሱ ምስጋናችሁ ይሁን፣ እሱ ከፍታችሁ ይሁን፣ እሱ ዝማሪያችሁ ይሁን። አሜን። አሳ ከውሃ ውጭ እንደማይኖር
ከመንፈስ ውጭ ህይወት የለም፣ አገልግሎት የለም። አሜን። ኢየሱስ በዮሐንስ 7:37 እስከ 39 በዳስ በዓሉ መጨረሻ ላይ ይላል። ማለት ሰው ሁሉ በልቶ ጠጥቶ ከጠገበ በኋላ ማንም የተጠማ ቢኖር ሰው በልቶ ጠጥቶ ከጠገበ በኋላ ተጠማ ብትል እንዴት ነው? የማይገባ ንግግር ይመስላል። but he was talking about the coming spirit ሊመጣ ስላለው መንፈስ ነው እያወራ ያለው። ስለሚበላው ስለሚጠጣው አይደለም። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣል። የህይወት ውሃ ወንዝ ከውስጡ ይፈልቃል። ወንዙ ካንተ ውስጥ ይፈልቃል። ምንጭ ካንተ ውስጥ ይፈልቃል። ምንጭ ማለት ፓጋ ማለት ነው በግሪክ። ፓጋ ማለት ፍጭ ፍጭ እያለ ግን በቃ ማያቋርጥ ለራስህ ለአጥቢያህ ይሆናል። አሜን። በወንዝነት የሚመሰለው ደግሞ ዮሐንስ 7 ላይ ያለው ነሃር ማለት ነው በዕብራይስጥ። ነሃር ማለት አህጉራትን እያቋረጠ የሚሄድ ከባድ ግንድ ሁሉ የያዘ እየጠራረገ የሚሄድ እንቅፋትን ሁሉ የሚጠራርግ አሜን። ነሃር በሉ እስቲ ሲበሉ ነሃር በሉ። ነሃር ከባድ ነው። አንተ ውስጥ ቤተክርስቲያን ውስጥ ወንዝ አለ። አሜን። ቤተክርስቲያን ያለ መንፈስ ቅዱስ ምንም ማድረግ አትችልም። መነካት አለባት። አሜን። ኃይል መታጠቅ አለባት። ረሃብተኛ መሆን አለባት። በየዕለቱ ኮንሲስተንትሊ ለሆነ ኮንፈረንስ ጊዜ አይደለም፣ የሆነ እንግዳ ተጋባዥ ሲመጣ አይደለም። በየዕለቱ መታወቂያዋ ይሄ መሆን መቻል አለበት። አሜን። በዚህ መታወቅ አለባት። ጠዋት ማታ ኢየሱስ የሚል ረሃብተኛ ትውልድ መነሳት አለበት። አሜን። ሰሞኑን አንድ ጆርጅ ጄፍሪ የሚባል እንግሊዛዊ አገልጋይ የሱን ባዮግራፊ እያነበብኩ ነበርና በጣም ታዋቂ ሰው ነው ከነ ስሚዝ ዊግልስወርዝ በላይ። እነሱ ኢንተርናሽናል ሆኑ። እነሱ ግን ወንድማማቾች ናቸው። ጄፍሪስ ብራዘር የሚባሉ እንግሊዝን አልለቀቁ እና በጣም የሚገርማችሁ ይሄ ሰው ሽባ ሆኖ ነው የተወለደው እና ሽባ ነበረ፣ ፓራላይዝድ ነበር። ጌታን ተቀበለ። አንድ ጉባኤ ላይ ጌታን እያመለከ ቃሉን እየሰማ ሳለ መንፈሱ ድንገት መጣ፣ የእግዚአብሔር መንፈስ። ከዚያ በኋላ ይሄን ሽባ ሆኖ ቶታሊ ፓራላይዝ የሆነውን ሰው እግዚአብሔር ፈወሰው። ከዚያ በኋላ እግዚአብሔር ደግሞ ለመድኃኒት አደረገው እና በሱ አገልግሎት በጣም ብዙ ታምራት ይደረጋል እና አንደኛው ታምራት በጣም ልቤን ነክቶታል። 15 ዓመት ወጣት ሴት፣ ሁለት አይኗ የሌለ ሴት ማለት የእንትኑ ቦሉ የለም፣ አይቦሏ የለም እና ጌታ ሆይ አለ ጆርጅ ሲጸልይ፣ እባክህ ሙታንን አስነስተሃል፣ የዚችን ሴት አይኖች እንደገና ማብቀል ትችላለህ፣ እባክህ አሜን ብሎ ሁለተኛ ሳይደግም አይኑን ከፍቶ ሲል ትልልቅ ሁለት አይኖች ተገጥመውላል። እና አይኖቿ ደግሞ ምንድነው ይላል? ብሉ አይስ፣ ቢዩቲፉል ቱ ብሉ አይስ። ክብር ለኢየሱስ ይሁን። ይችላል አይችልም? ይችላል። ኢየሱስ በእኛ ጉልበት አይደለም። እንትና በቃ ኮከብ አገልጋይ አቤት ኃይላቸው ሲጸልይ በስማ በቃ እጁን ሲዘረጋ አጋንንት እኮ በፊቱ እንድትባል ከሆነ ቅባት አይደለም አመዳም በአመዳም ሆነ ነው የምትቀረው። ኢየሱስ እንዲከብር፣ ቤተክርስቲያን እንድትታነጽ፣ የአጋንንት ስራ እንዲፈርስ፣ ትውልድ ወደ መንግስቱ እንዲመጣ እግዚአብሔር ቤተክርስቲያንን ዛሬ መጠቀም ይፈልጋል። የጆርጅ ጄፍሪ አምላክ የኔ አምላክ ነው፣ የእናንተ አምላክ ነው። እኛም በዘመናችን እግዚአብሔር በእውነት ከአእምሮ በላይ የሚሆኑ ትልልቅ ነገሮችን እግዚአብሔር ሲያደርግ በአይኔ በብረቱ አይቻለሁ። አሜን። ያ እግዚአብሔር አልደከመም። ያ እግዚአብሔር አልደከመም። ያ እግዚአብሔር አልደከመም። አሜን ይባላል። አሜን ይባላል። ክሪኤቲቭ ሚራክልስ ዛሬ የሚሰራሉ። እስቲ እንጠባ፣ እስቲ እንነካ፣ እስቲ የእኛን ነገር እንቶ፣ የሚያደክማችሁን ነገር አሻግሩት። አንዳንድ ሰው በቃ ጌታው እንዲህ ካላረክ ብሎ ይመጣል ከነ ችግሩ ምናምን። እስቲ ችግርህን ወዲያ ተውና እግዚአብሔር ጋር ብቻ ተገናኝ።
አሜን። ኢነርጂ ድሬን የሚያደርግ ኃይል አልባ የሚያደርጋችሁ ኮንፊውዝድ የሚያደርጋችሁ ለአመታት ይዛችሁት የምትሄዱት ነገር ተለያዩ። ድርድር ውስጥ አትግቡ። በቃ ጌታ ሆይ ይሄም ይቅር። አሜን። ያቺ ሰማርያዊቷ ሴት እኮ ብዙ ጥያቄ አላት። 5 ባሎችን ለሙከራ ለኤክስፐርት እንትን ይሄ የሙከራ ቤተ ሙከራ ትመስላለች። እንደኛውም ባል ስትፈታ ምናምን 5 ባል ካን ኢማጂን 5 ባል 6ኛውም ገና ሙከራ ላይ ነው። ህጋዊ አይደለም ማለት የመንፈሳዊ ጥያቄ ችግር አለባት። ገሪዛም ተራራ ላይ ነው የሚመለከው ኢየሩሳሌም። እናንተ ኢየሩሳሌም ትላል፣ እኛ ገሪዛም። የማህበራዊ ጉዳይ ጥያቄ አለባት። በቀትር ነው ውሃ የምትቀዳው። ጎረቤት ሰላም አይላትም። ኢየሱስ ግን የማይኬደውን መንገድ መጣ። ይፈልጋታል። ኢየሱስ ይፈልጋል። አሜን። ኢየሱስ ይፈልግሻል። ፐርሰናሊ ይፈልጋል። ወዳጆች በጌታ በኢየሱስም ዛሬ ከላይ የሆነውን እውነተኛ መልእክት ፕሮፌቲካል ሜሴጅ ስሙኝ። ጌታ ይፈልጋችኋል። ትንሽ ጊዜ ስጡት። ቢዚ ሆነናል። we are busy for nothing። አናሊዚ ሰው ምንድነው ሲባል ቢዚ ግን ምንድነው ቢዚ ያደረገ ሲባል እኮ እንዴ እንትን የሚለው ፓርቲኩላርሊ ይሄ ነው የሚለው ነገር የለም። በቃ ዝም ብሎ አእምሮአችን ቢዚ ሆኗል። give time to Jesus። ይፈልጋል። የማይኬደውን መንገድ ያጎት ገንዘብ ያባት ገንዘብ የትውልድ ገንዘብ የማይሄደውን ዘርህ የማይሄደውን ቋንቋ ትምህርት የማይሄደውን መንገድ ኢየሱስ ሄደና አገኛት በያዕቆብ ጉድጓድ። ከዚያ እንዲህ አለችው፣ አሁን ምንም አልፈልግም አለችው። ይዛው የመጣችውን ብትመላለስ የማያረካትን እንስራ ጥላውን ሄደችው። እግዚአብሔር ጋር ስትነካኩ ያስጥላችኋል። አሜን ይባላል። ጥላው ሄደች ወደ ከተማ። አጋት ማሲያ መሲሁን አግኝቼዋለሁ አለች። መሲሁ ታሪክ የሚቀይረው ጋራ ተነካካሁ አለች። ከዚህ በኋላ አልበላም፣ ከዚህ በኋላ አገልጋይ ነኝ። ከተማ ሙሉ ነው ይዛ የመጣችው። ከተማውን ማራኪ ያረጋት። አሜን ይባላል። አሜን። ረሃባችሁ ምንድን ነው? ጥማታችሁ ምንድን ነው? ወገኖቼ ወደ እግዚአብሔር ስትቀርቡ እባካችሁ ሌላውን ሁሉ ተውት። ይሄም ችግር አለ ተውት። እሱ ከሚሰጠን ይልቅ ሰጪው ይበልጥብናል። አሜን። ከስጦታው ይልቅ እንዲፈታ ከምንፈልገው ቋጠሮ ይልቅ ቋጠሮ የሚፈታው ይበልጥብናል። አሜን ይባላል። አሜን ይባላል። ጳውሎስ በደማስቆ መንገድ ተገናኘው። ኢየሱስን ኢንካውንተር ዳረገው፣ ተነካካ። ከዚያ በኋላ ይህን ሰው የሚያቆመው ምንም አይነት ኃይል አልነበረም። መጽሐፍ ቅዱስ ሲናገር 13 መጽሐፍትን ኦልሞስት 2/3 አዲስ ኪዳን መልእክት የጻፈው እሱ ነው። ለኢየሱስ 195 ጊዜ ተገርፏል። እንደውም ጳውሎስ የሚኮረው በዚህ ነው ይላል፣ የኢየሱስን ማህተም በሰውነቴ ይዤ ዞራለሁ ይላል። አሜን። ጳውሎስን ስታዩት ከራስ ጸጉሩ እስከ ታችኛው ድረስ ስታዩት ምልክት አለበት ማህተም። ምንድነው? ስለ ኢየሱስ የተገረፈው። እዚህም ባለፈው ነግራችሁ ይሆናል። እዚህ ሀገር ብዙ ሰው ታቱ አለው እና ታቱ ያንዳንዱ ታቱ ያስደነግጣል። ዘንዶ አለበት፣ የሆነ ምናምን አለበት። አንዳንድ ሰው ሳያውቅ ባለማወቅ ዘመን ያደረገው ሊሆን ይችላል። ጀጅ እያደረኩ አይደለም። ጳውሎስ ግን የማያፍርበት ታቱ የዘመኑ የጳውሎስ ታቱ የክርስቶስ ግርፋት ነው። 195 እስቲ 195 ብሎ 39 ጊዜ ሲባዛ በ5 195 ጅራፍ ተቀብሏል። አንዱ የአይሁድ ጅራፍ 5 4 6 ቦታ ነው የሚያነሳው። ተነክቷላ። መርከቤ ተሰበረ ይላል። እስር ቤት በድንጋይ በቃ ወግረው ገደል ብለው ሲሉት አራግፎ ተመልሶ ይገባል። ጳውሎስ በሰውነቴ ላይ የሚወጋ ሾህ ተሰጠኝ ይላል። ባይብል ስኮላርስ እንደሚሉት የሚያመው ቦታ ነበረ ማለት ነው።
ያማላቆመው ጭቅጭቅ አልፈጠረም። እግዚአብሔር ሆይ ምናምን አላለም። በቃ ጸጋ ይበቃኛል አለ። ቀጠለ። በኢየሱስ ጉዳይ ላይ የተነካ ሰው መደራደሪያ አያቆምም። አሜን። ኤክስኪውዝ የለውም። አጠገብ ያለውን ሰው ኤክስኪውዝ የለውም የተነካ ሰው ማለት ምን ማለት ነው? በግርድፉ ምክንያት የለውም። ምክንያት አታብዛ ብለው እውነት ምክንያት እኔ ለኢየሱስ እብድ ነኝ የሚጠቅመውን ነገር ሁሉ እንዲህ ያውቃለሁ፣ ግን ለኢየሱስ ረብ እንደሌለው እንደ ጉድፍ ነው የምቆጥረው። ክርስቶስንና የትንሣኤውን ኃይል አውቅ ዘንድ ቢሆንልኝ እንደ ኢየሱስ ሁኜ መሰቀልና ማለፍ ነው የምፈልገው። ለእኔ ክርስቶስ ሕይወት ነው አለ፣ ሞት ደግሞ ጥቅም ነው አለ። እኔ ሞት የሚያስፈራኝ ሰው አይደለሁም። ምንም ነገር እኔ ላይ አይሰለጥንም። ክራይስት ጠዋት ኢየሱስ፣ ማታ ኢየሱስ፣ በቤቴ ኢየሱስ፣ በጓዳ ኢየሱስ፣ በልጆቼ ኢየሱስ፣ ስወጣ ኢየሱስ፣ ስወድቅ ኢየሱስ፣ ስነሳ በሁሉም አቅጣጫ ኢየሱስ ደምቆ ይታይ። መንፈስ ቅዱስ ከመጣበት ትልቁ ዓላማ ኢየሱስን በሕይወታችሁ ላይ ማድመቅ ነው። አሜን። እግዚአብሔር አምላክ የተመሰገነ ይሁን። ከተነካችሁ የሚያቆማችሁ ኃይል የለም። ዛቻ ያቆማችሁ፣ ክብር ያቆማችሁ፣ ውርደት ያቆማችሁ። ብዙ ሰው ስላጨበጨበላችሁ በቃ ሞቅ አይላችሁ። ብዙ ሰው ስለተቃወማችሁም አይበርዳችሁ። የተነካ ሰው አሜን ይባላል። የተነካ አይበላም ካላችሁ ለጌታ ክብር ታላቅ እልልታ ጭብጨባ ሰጥተን ጸሎት እንሄዳለን።